ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች እናመራለን። ከዜናዎቹ ጋር ሰይድ ኪያር ነኝ። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ደደቢትን 4-1 በሆነ ሰፊ ውጤት አሸነፈ። የኢትዮጵያ ቡናው አሰልጣኝ ጳውሎስ ጌታቸው ማንጎ የተጫዋቾቼ ጠንካራ እንቅስቃሴ ለውጤት አብቅቶናል ሲሉ የደደቢቱ አቻቸው ንጉሴ ደስታ ተቃራኒ ቡድን ደጋፊዎች በእኔና በተጫዋቾቼ ላይ ጫና አሳድረውብኛል ብለዋል። ሀና ገብረስላሴ ተጨማሪ ዜና አላት። በ2005 የኢትዮጵያ ፕሪሚየር ሊግ ሁለቱ ክለቦች ያደረጉት ጨዋታ በደደቢት 4-1 አሸናፊነት ነበር የተጠናቀቀው። በዘንድሮ የውድድር ዓመት ግን ኢትዮጵያ ቡና በአምናው ሻምፒዮና ላይ የበላይነቱን ድርሻ ወስዷል። ሁለቱንም ጨዋታዎች በማሸነፍ ትላንት አመሻሹን በበርካታ ደጋፊዎች የታጀበው የኢትዮጵያ ቡናና ደደቢት ጨዋታም በ4-1 ውጤት ነው የተጠናቀቀው። ዳዊት ፍቃዱ በጨዋታው 10ኛ ደቂቃ ሰማያዊዎቹን ቀዳሚ ያደረገችውን ግብ ከመረብ አገናኘ። በ15 ደቂቃዎች ልዩነት ቢኒያም አሰፋ ኢትዮጵያ ቡናን አቻ አደረገ። ከረፍት በፊት ሮቤል ግርማ ያሻገረለትን ኳስ ኤፍሬም አሻሞ ወደ ግብ በመቀየር የመጀመሪያው አጋማሽ በኢትዮጵያ ቡና 2-1 መሪነት እንዲጠናቀቅም አስቻለ። በሁለተኛው አጋማሽ የተሻለ ኳስ ቁጥጥር የነበራቸው ኢትዮጵያ ቡናዎች ከጉዳት በተመለሰው የቡድኑ አምበል ዳዊት ስቲፋኖስ አማካኝነት ተጨማሪ 2 ግቦችን በተጋጣሚያቸው መረብ ላይ አሳርፈዋል። ተጎድቼ ነበር። ጉዳቱ ከፍተኛ ነበር። ያው ረጅም ጊዜ ከትሬኒንግም ኢቭን ርቄ ነበር። ነገር ግን ያው በዛ መሃል ያው ጂሞችን ምናምን ሰራ ስለነበር አቋሜን ጠብቄ መጥቻለሁ ማለት ይቻላል። በጨዋታው 92ኛ ደቂቃ የደደቢቱ አምበል ብርሃኑ ቦጋለ ዳዊት ላይ በሰራው ጥፋት በቀይ ካርድ ከሜዳ ተሰናብቷል። ከኢትዮጵያ ቡና ደጋፊዎች ተጫዋቹ ላይ የተሰነዘረውን ዘለፋም የደደቢቱ አሰልጣኝ ንጉሴ ደስታ የሀገሪቱን እግር ኳስ ወደ ኋላ የሚያስቀር ተግባር ብሎታል። ተጫዋቹ የተሰደበ አሰልጣኝ የተሰደበ እንደዚህ አይነት ነገሮች ላይ ሞር እንዴት አይነት ነው ለወደፊቱስ እንዴት አይነት ፉትቦል ነው ልንመራ የምንችለውና እኔ ለመናገር በጣም ቃላቶች ነው። አሰልጣኝ ንጉሴ አክሎም ውጤቱ አንዳንድ ጊዜ የሚያጋጥም ነው፣ በቀጣይ ወደ ድል እንመለሳለንም ብሏል። ጥሩ መጫወታችን አሸናፊ አድርጎናል ያለው ደግሞ የኢትዮጵያ ቡናው አሰልጣኝ ጳውሎስ ጌታቸው ነው። ልጆቼ በሙሉ ኃይል የተጫወቱት እንግዲህ እኛ ከዋንዲያ ውጤታችንን ጥሩ አድርገን የሚመጣው ነገር መጠበቅ ብቻ ነው። ፕሪሚየር ሊጉን ቅዱስ ጊዮርጊስ በ39 ነጥብ ሲመራ ኢትዮጵያ ቡና ነጥቡን ወደ 31 ከፍ አድርጎ ሁለተኛ ነው። ኢትዮጵያ ንግድ ባንክ ሶስተኛ፣ ትላንት የተሸነፈው ደደቢት 4ኛ ደረጃ ላይ ይገኛሉ። የኢትዮጵያ ሴቶች ፕሪሚየር ሊግ በሰሜን ማዕከላዊ ዞን 2 ጨዋታዎች ትላንት ተካሂደዋል። ቅድስተ ማርያም ዩኒቨርሲቲ በሊጉ ለመጀመሪያ ጊዜ ሲያሸንፍ ደደቢት ደረጃውን ያስጠበቀበትን ድል አስመዝግቧል። በአበበ ቢቂላ ስታዲየም ደደቢትና መብራት ኃይል 10 ሰዓት ላይ ጨዋታቸውን አካሂደዋል። ደደቢት 3-1 በሆነ ውጤት በማሸነፍ ሁለተኛውን ደረጃ ማስጠበቅ ችሏል። በአዲስ አበባ ስታዲየም 9 ሰዓት ላይ ቅድስተ ማርያም ዩኒቨርሲቲ ከኢትዮጵያ መድን ተገናኝተዋል። ከጨዋታ መሻሻልን ያሳየው ቅድስተ ማርያም ዩኒቨርሲቲ 2-1 በማሸነፍ የሊጉን የመጀመሪያ ድሉን አስመዝግቧል። መዲና አወል በፍጹም ቅጣት ምት እድላዊት ለማ በጨዋታው ለአሸናፊው ቅድስተ ማርያም ዩኒቨርሲቲ ቡድን ግብ አስቆጥሯል። አስካለ ገብረመድህን የኢትዮጵያ መድንን ግብ ያስቆጠረችው ተጫዋች ነች። ከ17 ዓመት በታች የታዳጊዎች ውድድር ዛሬ በአዲስ አበባ ስታዲየም ይቀጥላል። በ9 ሰዓት ደደቢት ከመከላከያ ይጫወታሉ። በ11 ሰዓት ደግሞ ኢትዮጵያ መድን ከመብራት ኃይል ጨዋታቸውን እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ወደ አትሌቲክስ ዜና ስናመራ የኢትዮጵያ ክለቦች የአጭር መካከለኛ እርምጃና የሜዳ ተግባራት የአቋም መለኪያ ውድድር ለተተኪ አትሌቶች ጥሩ የውድድር መድረክ ቢሆንም ክለቦች የሚሰጡት ትኩረት አነስተኛ መሆን ፉክክሩ ላይ ተጽዕኖ ያሳድራል ተባለ። ውድድሩ የኢትዮጵያ ክለቦች አትሌቲክስ ውድድር ነገ ፍጻሜውን ያገኛል። ነው አይመር የ2006 የኢትዮጵያ ክለቦች የአጭር መካከለኛ እርምጃና ሜዳ ተግባራት አትሌቲክስ ውድድር ዛሬ 3ኛ ቀኑ ላይ ደርሷል። እንደ ፌዴሬሽኑ ውድድሩ ለብሔራዊ ቡድን አትሌቶችን ለማምረት ለተተኪ አትሌቶች የውድድር እድል ለመፍጠር ጠቀሜታው የጎላ ነው። ለተሳታፊዎች ደግሞ አቋማቸውን ለመፈተሽ ውድድሩ እስካሁን በመናየው ሁኔታ ጥሩ ነው ብዬ አስባለሁ። ውድድሩ በጣም ጥሩ ነው። ትንሽ አነስ ይላል አትሌቱ እንጂ በጣም ጥሩ ውድድር እየተካሄደ ነው። አዲስ ተተኪ አትሌቶችም እያገኘን ነው ማለት ይቻላል። የዘንድሮ ውድድር ጥሩ ነው ያው የተካሄደ ነው። እኛ ተዘጋጅተንበት አላማ ያው አንደኛ በዚህ በአጭር ርቀትና በመካከለኛና በውርወራ የውድድር እድሎችም በአህጉርም በዓለም አቀፍም ደረጃ ባለመኖሩ
አንደኛ ይሄንን ውድድር አጠናክረን ለመቀጠል ከአንድ ወር ተኩል በኋላ በአማሃስ የሚደረገው የዓለም ሪሌ አለ። ወደ 16 የሚሆኑ አትሌቶችን ወንድና ሴት እንመርጣቸዋለን። በውድድሩ ለአሸናፊዎች ያለው ሽልማት ማነስ ክለቦች ለውድድሩ የሰጡት ትኩረት አነስተኛ መሆን ፉክክሩ የተጠበቀውን ያክል እንዳይሆን አድርጓል ይላሉ የተሳታፊ ክለቦች አሰልጣኞች። እንደ አቋም መለኪያ መታየት የለበትም። ካሁን በኋላ ውድድር ከሆነ ውድድር ነው በቃ መደረግ ያለበት። ሌሎቹ አቋም መለኪያ ነው ብሎ ያልገቡ ክለቦች ራሳቸው በዚህ ውድድር መሳተፍ አለባቸው። ይሄ ውድድር ብዙ ክለቦች የተረዱት አይመስለኝም። እንደሌላ ውድድር ትኩረት ሰጥተው አይገቡበትም። አንዳንድ ክለቦችም ስንመለከት ምንድነው ሊያዘጋጁት የሚፈልጉት አትሌት ወይም ደግሞ ሊፈተሹት የሚፈልጉት አትሌት ሲኖር ነው ወደዚህ ውድድር የሚያስገቡት። ብዙ ውድድር መዘጋጀት እንዳለበት ነው የሚያምነው። ምክንያቱም እነዚህ ልጆች አፍሪካም ሀገርም ቢሆን እነዚህ ተወዳድረው ልምድ እንዲያገኙ ክልሎችም ይሄንን ዝርዝር ልከን ነበርኛ አጠቃላይ 9 ክልሎችና 2 ከተማ መስተዳድሮች በዚህ ኢቨንት እንዲካፈሉ። ነገር ግን በመላ ጨዋታ ላይ አብዛኛው እዛ ላይ ስለቆዩ ዝግጅት አላረግንም የሚል ነገር ነው ከክልሎች ሪስፖንድ የተሰጠን። ስፖንሰር ፈልገን ውድድሩን ከማድቀም አኳያ ለአሸናፊዎቹ ሽልማት የምንሰጥበት መንገድ ይፈጠራል። እስካሁን ከ20 በላይ ፈጻሚ ውድድሮች ተካሂዷል። መከላከያ ሜዳሊያ ሰንጠረዡን ሲመራ፣ ኦሮሚያ ፖሊስ፣ መብራት ኃይልና ከብሔራዊ የተወከሉ አትሌቶች የተሻለ ነገር በውድድሩ አሳይተዋል። ወደ ቮሊቦል ዜና ስናመራ ኢትዮጵያን በመወከል ታንዛኒያ በሚካሄደው የአፍሪካ ቮሊቦል ሻምፒዮና ተሳታፊ ለሚሆነው የኢትዮጵያ ውሃ ስፖርት ሴቶች ቮሊቦል ቡድን አሸኛኘት ተደረገለት። ቡድኑ የተሻለ ውጤት ለማስመዝገብ መዘጋጀቱም አባላቱ ተናግረዋል። ደረሰ ያለው ተጨማሪ ዜና አለው። በ1997 ዓ.ም የተመሰረተ የኢትዮጵያ ስፖርት ክለብ በሴቶች ቮሊቦል፣ በወንዶች እግር ኳስና ቅርጫት ኳስ፣ በአትሌቲክስ ስፖርቶች በመስራት ላይ ይገኛል። በተለይ በሴቶች ቮሊቦል በየዓመቱ ውጤት ማስመዝገብ የቻለው የውሃ ስፖርት ቡድን ለ6 ዓመታት ኢትዮጵያን በመወከል የአፍሪካ ክለቦች ሻምፒዮና ተሳታፊ መሆን ችሏል። ዘንድሮም ታንዛኒያ በሚካሄደው ሻምፒዮና ለ7ኛ ጊዜ ተሳታፊ ለመሆን ትናንት ለቡድኑ ያሸኛኘት ስነ ስርዓት ተደርጎለታል። በሽኝት ስነ ስርዓቱ የተገኙት የውሃ መስኖና ኢነርጂ ሚኒስትርና የስፖርት ማህበሩ የበላይ ጠባቂ አቶ አለማየሁ ተገኑ ከቡድኑ የተገኘውን ዋንጫ በመቀበል መልእክት አስተላልፈዋል። በዚህም አጋጣሚ ወደ ውጪም በመተሄዱበት ሰዓት የታላቁ የኢትዮጵያ ህዳሴ ግድብንም በማስተዋወቅ የየድርሻችሁን እንድትጫወቱ አደራ እያልኩ መልካም የተሳካ የማሸነፍ ድል እንዲሆንላችሁ እመኛለሁ። በቀጣይ የክለቡን አደረጃጀት ለማሻሻል መታቀዱንም ሚኒስትሩ አቶ አለማየሁ ጠቁመዋል። ክለቡ እስካሁን ባደረጋቸው 16 የአፍሪካ ክለቦች ቮሊቦል ሻምፒዮና 5ኛ ደረጃ የወጣበት ከፍተኛ ሆኖ መመዝገቡ ይታወሳል። በዚህ ዓመት ተሳትፈው የተሻለ ውጤት ለማምጣት ጠንካራ ዝግጅት ማድረግ አሰልጣኙና ተጫዋቾች ተናግረዋል።